ሰላም እንዴት ናችሁ? የኢንፎቴይመንት 2 የዩቲዩብ ቻናል ቤተሰብ ዛሬ በሌላ በጣም የሚያስገርም ቪዲዮ መጥቻለሁ። ዛሬ እንግዲህ ዲሱ ተጋግሎ እንግዲህ ቀጥሏል። እንግዲህ አንዱ ለሌላው ምላሽ እየሰጠ ያለበት ሁኔታ ነው። በዚህ እንግዲህ በአማርኛ ሂፕሆፕ ሙዚቃ ጉዳይ ላይ ማለት ነው። እንግዲህ ባለፉት ጊዜያት እንደምታስታውሱት ባቀረብኩላችሁ ቪዲዮ ልጅ ሚካኤል እንግዲህ ለተወሰኑ ለሚላቸው ሰዎች እንግዲህ ምላሽ የሰጠበትን እንግዲህ ቪዲዮ ወይም ደግሞ ሙዚቃ አጋርቻችሁ ነበረ። ይሄውም ደግሞ ዜማዬ የተሰኘው በጣም ታዋቂ ሙዚቃ ነው። በጣም ተወዶለታል። በዚህ ሙዚቃው ላይ አንዳንድ የጠቀሳቸው ነገሮች ነበሩ። እንግዲህ ከዛ ደግሞ ለዚህ ምላሽ በሚመስል ሁኔታ ደግሞ አሌክስ ንጉስ ደግሞ ኳኳኳ በሚለው ዜማው እንግዲህ ምላሽ ሰጥቷል። እንግዲህ እዛ ላይ ደግሞ የጠቃቀሳቸው ነገሮች አሉ። እነማንን ነክቷል የሚለውን ደግሞ አብረን ተመልክተን ነበረ። ታዲያ ይሄንን የተመለከተው ደግሞ በስቴጅ ስሙ ኤምሲ ሲያምረኝ ወይም ደግሞ ሲያምረኝ ተሾመ እንግዲህ ሂፕሆፕ አርቲስቱ ማለት ነው በጣም የሚያስገርም ሙዚቃ ከአንድ ሰዓት በፊት በራሱ የዩቲዩብ ቻናል ላይ ለቋል። በእውነት ነው የምላችሁ ይሄንን ሙዚቃ ገና እንዳዳመጥኩት ነው እንግዲህ ይዤላችሁ የቀረብኩት። በቃ ሊትራሊ ለማን እንደሆነ ይሄ ምላሽ እየተሰጠ ያለው ሊትራሊ ያስታውቃል። በቃ ለማን እንደሆነ ምላሹ እናንተው ራሳችሁ ታዩታላችሁ፣ ትሰሙታላችሁ። በጣም አስገራሚ የሆኑ ግጥሞች ናቸው የተካተቱበት በዚህ አለሚቱ በተባለው አዲሱ ነጠላ ዜማው ላይ። እንግዲህ አሁን ቀጥታ ወደ አለሚቱ ነጠላ ዜማ አለምዬ አይበል ከፋ ዝናው ይቆያል ጠብቆ ረፋ I'm gonna kill this nigga ካልደፈረሰ አይጠራም ይላል ያገሬ ሰው ጥቆሎም ያላዝን እንባውን ላብሰው ሀብዬ ስጀምር ሚሉት አርመሰመሰው መቀመጫው ሸገር አዲስ ሲያምረኝ እኮ ነው መጣጥፉ እጄ ላይ ደጋፊው በራፌ ላይ ሸብረብ ይላል ምድር ተመልካቹ እጅ ወደ ላይ በክብር ተጠርቶ ሚዜ መሆን ወግ ነው ድግስ ካልሰበርኩኝ ቡሌ ስጡኝ ምን ነው ሌላ እንግዲህ በክብር ተጠርተው ሚዜ መሆን ወግ ነው የሚል ነገር ጠቅሷል። እንግዲህ እዚህ ላይ እንግዲህ ሚዜዎቹ ብሎ አሌክስ ንጉስ የጠቀሳቸው እና ኤምሲ ሲያምረኝን እንደዚሁም ነስካትናቲን ምናምን ጠቅሷቸው ነበር። እንግዲህ እነዚህ እንግዲህ የልጅ ሚካኤል ተላላኪዎች ናቸው የሚል አይነት ነገር የሚመስል ግጥም ነበር ኳኳኳ በሚለው ዜማው ላይ የጠቀሰው። እንግዲህ ሚዜ መሆንም እኮ ወግ ነው። የምንድነው ድንኳን መስበር የምንድነው በቃ ለቅሶ እያለ ነው እንግዲህ ኤምሲ ሲያምረኝ መግለጽ የጀመረው። እስቲ እናዳምጠው። ለቅሶ ሻሹን አገልድሞ እኛ ስንመጣ መች ፊታችን ቆሞ ባየር በራሪ ቀሽም ተማሪ ባየር በራሪ። እንግዲህ ይሄ አሁን አሌክስ ንጉስ ያወጣው ሙዚቃ ነው ባየር በራሪ የሚለው ሙዚቃና እንግዲህ እችን ጠቀስ አድርጓት ነው እያለፈ ያለው ኤምሲ ሲያምረኝ ተማርክ አስተማሪ የከሰርክ አዝማሪ ለምን ጠፋ ሲሉት ብር እየሰራው ነው ምን ነው ተኛ ሲሉት ጨላው በህልም ነው ዜሮዎቹን ቀንስ ያልበሙ ወጭ እንኳን ሳንደራደረው ሳንሰካከሰው በመቶዎቹ ነው ያላዋቂ ሳሚ ምን ይለቀልቃል አለማየሁ ይላል ዓለምን የት ያውቃል ጥበብ እምቢ ስትል ከጣሳ ጨብጦ አይኑን በጨዋጥሮ የሰው ልብ ይጠባል ንጉስ ነኝ እያሉ እሱ ሎሌ ሆኗል የተነፈሰ ኳስ እንዴት ብሎ ይሄ በጣም ቀጥታ ስድብ ነው የሚመስለው በእውነት። ይሄ ዲስትራክ ይሄ ደግሞ በጣም የተለየ ነው። የዛሬው ይለያል እና እንግዲህ ንጉስ ነኝ ይላል። እንግዲህ ያው አሌክስ ንጉስ እሱን ነው እየተከሰ ያለው። እንኳን ንጉስ ሊሆን ሎሌ ነው ለራሱ እያለ ነው። ተቀበልንካ ካሎን ኮዳጅ አትላክብኝ ሰው አማላጅ ወደ ኋላ የለም ወደፊት እንጂ በቃ ገንፍሏል እርቅም አይበጅ ተቀበልንካ ካሎን ኮዳጅ አትላክብኝ ሰው አማላጅ ወደ ኋላ የለም ወደፊት እንጂ በቃ ገንፍሏል እርቅም አይበጅ አጣጥመው ሁለተኛውን ዙር እንደ ቡና ቶና መጠኑ ከፍ ብሎ ከላይ የተሰጠ ስመጥር ገናና አሻቅብ ተመልከት ርድብን ዙፋን ላይ ስወጣ ተናግሬ ነበር ድሮም ዛሬም ይሄው ነው የኔጣ አስደናቂው ትውልድ አለ ከፊት ለፊቴ ላይ ጆሮ ዳባ ልበስ አይልም መስክሯል በላይ ዘመን ተቀይሯል አብረ ዘመን ይላል መሃል አራዳ ላይ ተሻሽሎ መጥቷል በአዲስ ስራ የድሮ አማላይ አልቀረቤሹም ወጉ ተይዟል ተተኝቶ 10 ዓመት አለው ማለት ምን ለማለት የራስ ጉድጓድ ምስዋል ለመላጣ ሚዶ መቼም አይመከር የትም ካልተጠራ በቃ ሰርግ ሞክር ታትር ባትር ከባድ ነው። ይሄንን ራሱ መናገር በጣም ይከብዳል እና
በቃ ምንም ያህል 10 ዓመት ተቀምጠ የትም ተቀምጠ ከዛ እንደገና ደግሞ አለሁኝ አልጠፋውን ብር እየሰራው ነው ትላለ። ግን ብሩ ሲታይ ደግሞ የህልም ነው። እንደገና ደግሞ በቃ ይሄንን ካልሆነልህ ሰርግ ሞክር። እናንተ ፍረዱ። እንግዲህ ንግዱ ይሻልሃል ካዋጣ በጅምላ ከከሰር ቸርችል ንግዱ ይሻልሃል ካዋጣ በጅምላ። እንግዲህ አሌክስ ንጉስ ነጋዴ ነው ታውቃላችሁ አይደል? ይሄ ስፔር ፓርቶች ምናምን እንደዚህ ነገር ነው የሚሰራው። ስለዚህ ዘፈኑ ይቅርብ፣ ይሄ ምንም አይሆንህም፣ ለአንተ የሚመጥን አይደለም ነው እያለው ያለው። ዜማው እኔ አንኳት ወና መሰነካና ዋናው ጤና። እስቲ ልንገራችሁ የቅሌት ዜና፣ ስሙኝ ጆሮ ስጡኝ በል መና። አጨብጭቡ አይፎን እንኩና አልበም ተብየው አሮ ጎረና። አቤት 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 አጨብጭቡ አይፎን እንኩና። እንግዲህ አሌክስ ንጉስ ሰሞኑን በቲክቶክ መንደር ላይ አይፎን እየሸለመ ነው ያለው እና እስቲ ይሄንን አዳምጡ፣ ይሄንን በዚህ ስሩበት እያለ ብቻ አይፎን እየሸለመ ነው፣ እያየን ነው እንግዲህ ሁላችንም። እንግዲህ አጨብጭቡ አይፎን እንኩና። ስለዚህ ምንም በቃ ስላልተሰማሁኝ እስቲ በዚህ አይፎን ላታላችሁ እያልክ ነው። ይሄን ነው በቃ ያንተ ዝና ማለት ይሄ ነው እያለው ነው። ተቀበልንካ ካሉን ኮዳጅ አትላክብኝ ሰው አማላጅ ወደ ኋላ የለም ወደፊት እንጂ በቃ ገንፍሏል ብርቅም አይበጅ። ተቀበልንካ ካሉን ኮዳጅ አትላክብኝ ሰው አማላጅ ወደ ኋላ የለም ወደፊት እንጂ በቃ ገንፍሏል ብርቅም አይበጅ። You better keep quiet, you're waking up the beast right now. Stick to your lane, nigga. English born, ain't it? I can't take you serious, man. You just an infant, a kid, a child. This is a champion talk. Next time you see me, that's the end game. I'm not getting rest in peace. ያለውን ነገር ብሎታል። እንግዲህ ከዚህ በኋላ በቃ የኔና ያንተ ነገር በቃ የመጨረሻ ነው፣ እንደ አርማጌዶን ነው የሚል ነገር ነው እየጠቀሰ ያለው። ለማንኛውም ይሄን ይመስላል አለሚቱ። በጣም በጣም በቃ በጣም ከባድ ነው፣ የሚገመት አይደለም። አሌክስ ንጉስ እንግዲህ በዜማው ላይ የተለያዩ አይነት ነገሮችን ጠቅሷል። ኤምሲ ሲያምረኝን በጣም ነክቶት ነበረ እና ታስታውሱ እንደሆን ባለፈው ባቀረብኩላችሁ ቪዲዮ ኤምሲ ሲያምረኝ ቲክቶክ ገጹ ላይ ወጥቶ እንግዲህ እኔም ዲስትራክ ሰርቻለሁ መቼ ልልቀቀው እስቲ ንገሩኝ እያለ ነበረ። እንግዲህ ይሄ በጉጉት ሲጠበቅ የነበረው ዲስትራክ እንግዲህ አፈንድቶታል። ይሄም ደግሞ አሌክስ ንጉስን በቃ ማንንም ሌላ ይነካ አይደለም፣ አሌክስ ንጉስን ብቻ ነው የነካው እዚህ ላይ። ምክንያቱም ቴዲዮን በሉ ቴዲዮ እዚህ ላይ አልነካም። ቴዲዮ ጋር ምንም አይነት ችግር ያለበት አይመስልም። አሌክስ ንጉስ ግን በቃ ተጨፍጭፏል። ታስታውሱ እንደሆነ ባለፈው ሳምንት ልጅ ሚካኤል ሰይፉ ሾው ላይ ቀርቦ ነበር እና ሰይፉም ጠይቆት ነበር አንዳንድ ነገር፣ በተለይ ደግሞ ስለአሁኑ ስለ አዲሱ አልበሙ ሲጠይቀው ዜማ የሚለውን አልበም ለይቶ ጠቅሶ እዛ ላይ እነማንን ነው የጠቃቀስካቸው፣ እነማንን ነው ለመናገር እዛ ላይ የሞከርከው እያለው ነበርና በዛ ንግግሩ ላይ ታስታውሱ ከሆነ ልጅ ሚካኤል አሌክስ ንጉስ የሚባል ሰው እኔ ምንም የማውቀው ነገር የለም ብሎ ነበር። እርግጥ ነው ያው አላውቀውም የሚለው ነገር እውነት ነው ወይ ውሸት ነው ወይ እንግዲህ እናንተው ታውቃላችሁ። ግን ከዚህ በፊት የሆነ ኢቨንት ላይ ተገናኝተው እንደነበረ ቪዲዮዎች እየወጡ ነው የነበሩት። ለማንኛውም ግን በቃ የሆነ ሰዓት ላይ ገባ የተናገራቸው ነገሮች ትክክለኛ ኦፊሻል ማለት ይሄ ፕሮፌሽናል ዘፈኖች አይደሉም፣ ስድብ ነው። ስለዚህ እስቲ ዲስትራኩን ይስራ ብለን አስገባ ነው መልሰን ደግሞ አስወጣ ነው። ምክንያቱም የማይችል ልጅ ነው ብሎ አሌክስ ንጉስን እዛው ሰይፉ ሾው ላይ ተናግሮ ነበር ልጅ ሚካኤል። ያው ልጅ ሚካኤል እና ኤምሲ ሲያምረኝ ምናምን አንድ ስኳድ ላይ ያሉ ናቸው። ስለዚህ አሌክስ ንጉስ እነዚህን ሁሉ ነው አጠቃሎ የተናገረው የነበረው በሙዚቃው። እንግዲህ ይኸው ኤምሲ ሲያምረኝ የራሱ ያለውን ሲጠብቅ የነበረውን ነገር ዛሬ ለቆታል ማለት ነው። እንግዲህ ውጤቱን ደግሞ ከዚህ በኋላ እናያለን። አሌክስ ንጉስ ምን ይላል፣ ምን አይነት ነገሮች ከዚህ በኋላ ይጠበቃሉ? እንግዲህ በኢትዮጵያ ውስጥ ያለው የሂፕ ሆፕ እንግዲህ መንደር እንደዚህ አይነት በጣም ትልቅ የሆነ ሰጣ ገባ ውስጥ ነው ያለው። እንደዚህ አይነት ነገሮች ላይ ነው ያለው። እንግዲህ ከዚህ በኋላ ደግሞ ምን ነገሮች ይመጣሉ የሚለውን በሚቀጥለው ቪዲዮ ምናይ ይሆናል። እንግዲህ እናንተም ይህን ቪዲዮ ተመልከቱ። ለዚህ ቻናል አዲስ ከሆነ ሰብስክራይብ አድርጉ። በሚቀጥለው በሌላ ቪዲዮ ተመልሰን እንገናኛለን። እኔ ፋሲል ነበርኩ። ይህ ኢንፎቴመንት 2 የዩቲዩብ ቻናል ነው።